ሪክ ጠቅላይ ቤተ ክህነት የተለያዩ የሥራ ኃላፊዎች በጃን ሜዳ ጥምቀተ ባህር ተገኝተው ቅድመ የበዓሉ ዝግጅት ምን እንደሚመስል ገመገሙ። በንቡረ እድ ኤልያስ አብርሃም በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ የተመራው ልዑክ በጃን ሜዳ የበዓለ ጥምቀት ዝግጅትን ጎብኝቷል። በጉብኝቱ ላይም የባህረ ጥምቀቱ ገንዳ የመብራት ስራ መጠናቀቁን እንዲሁም የታቦታተ ሕጉ የሚያርፉበት ማረፊያ ስራ ተመልክተው ቀሪዎቹ እንዲጠናቀቁ መመሪያም ሰጥተዋል። ትናንትና ዕለት በነበረን ክትትል ትንሽ የቀረ ነገር እንዳለ ሁለት መስሪያ ቤቶች ገዴ እንደሚመለከተው እሱ እንደሚመለከተው ይሄ እንደሚመለከተው የሚል ነገር እንዳለና ይሄ ጉዳይ በተመለከተ ቶሎ ተከታትላችሁ ዞሮ ይሄ የመንግስት ነው፣ የሀገር በዓል ነው። መቼ እንግዲህ ቤተክርስቲያንም እንደማንኛውም ህዝባዊ ተቋም ናት። እንደ ሃይማኖት ደግሞ መለኮታዊ ተቋም ናት ቤተክርስቲያን። ተጠቃሎ ደግሞ የህዝብ ነው የሚመጣው። የህዝብ ማለት ደግሞ መንግስት ማለት ነው። ስለዚህ ያው መንግስት እንደሚሰራው ስለምናውቅ ያው እናንተን እየጠበቅን ቆይተናል። ዛሬ ዕለት በፍጥነት መጣችሁ ስራውን ስለሰራችሁልን እጅግ በጣም እናመሰግናለን። በእውነት እንደ መንግስት አገልግሎት ሰጪዎችም ደግሞ እንደ ግልም የቤተክርስቲያን ልጆች እናችሁ በሁለቱም ኃላፊነት ወስዳችሁ ዛሬ እንግዲህ ኦልሞስት እየጨርሳችሁ ይመስለኛል። የቀረ ነገር ካለ ደግሞ ጥቃቅን ነገር ካለ በቀጣይም እንደማትለዩን እስከ መጨረሻው ድረስም እንደማትለዩን ተስፋ እናደርጋለን። የሰጣችሁን ምክርና ሀሳብም ተቀብለነዋል። ዘላቂ የሆነና አስተማማኝ የሆነ ስራ መስራት ይችላል። ሁላችንም እናንተም በየአመቱ ያው መድከም የለባችሁም። መንግስትም በየአመቱ ያላስፈላጊ ወጪ ማውጣት የለበትም። ስለዚህ ያው እኛንም መንግስትንም ያው እንግዲህ ሴቭ የሚያደርግ ነገር ነው ሁላችንም የምንፈልገው፣ ጥሩ አገልግሎት የምንፈልገው። ይሄ ቦታ ዓለም አቀፍ ቦታ ነው እንደተናገራችሁት። በዚህ ቦታ የሀገር መሪዎች ይመጣሉ፣ አምባሳደሮች ይመጣሉ። መቼም ታውቁታላችሁ። ኢትዮጵያ ማየት ነው እዚህ ቦታ ላይ ኢትዮጵያ እንዳለች ሀገሪቱን ማየት ነውና በዚህ የሚታየው ነገር ሁሉ ውብ የሆነና ተሳቢ የሆነ ማራኪ የሆነ ነገር መሆን እንዳለበት ሁላችንም እናምናለን። ጃን ሜዳ ጽዳት ላይም የቀሩ ስራዎች በሚቀጥሉት ቀናት በሁሉም ምዕመናን ርብርብ እንደሚጠናቀቁ አሳውቀዋል። በተያያዘ ዜና የኤሌክትሪክ አገልግሎት ባለስልጣን የኦፕሬሽንና የጥገና ምክትል ዳይሬክተር ወይዘሮ እንከን የለሽ አለሙ በመብራት ዝርጋታ ዙሪያ ሙያዊ አስተያየትና ጥቆማም ሰጥተዋል።